የክሪፕቶ ገበያ ዛሬ በከፍተኛ ፍርሃት ኤክስትሪም ፊየር ውስጥ ነው። ብዙዎች ሲሸጡ፣ በስተጀርባ ግን ሦስት ወሳኝ ክስተቶች ተፈጥረዋል። አንደኛ፣ የኢቴሪየም ፈጣሪ ቫይታሊክ ቡቴሪን አዲስ ፍኖተ ካርታ ሮድማፕ ይፋ አድርጓል። ኢቴሪየምን የበለጠ ደህንነቱ የተጠበቀ ለማድረግ የተነደፈ የ5 ዓመት ዕቅድ ነው። ይህም ለረዥም ጊዜ ባለሀብቶች ትልቅ ተስፋ ነው። ሁለተኛ፣ አቬ ላይ ጥንቃቄ ያስፈልጋል። ዋናው የቴክኒክ ቡድን BGD ላብስ በውስጥ አለመግባባት ምክንያት ሥራ ሊያቆም ነው። እንዲህ አይነት የውስጥ ችግሮች በአጭር ጊዜ ዋጋን ሊጎዱ ይችላሉ። ሦስተኛ፣ ገበያው ቢቀዘቅዝም ሶላር ኔትወርክ SXP ግን ዛሬ ብቻ 31% ጨምሯል። ይህም የሚያሳየው ገንዘብ አሁንም በገበያ ውስጥ እንዳለና ወደ ትናንሽ ኮይኖች እየዞረ መሆኑን ነው። ታሪክ እንደሚያሳየው ኤክስትሪም ፊር ብዙ ጊዜ የገበያ ወለል ቦተም ምልክት ነው። አንተስ በዚህ ሰዓት እቅድህ ምንድን ነው? እየገዛህ ነው ወይስ እየሸጥክ?